Access granted. ሰላም ጤና ይስጥልኝ እንዴት ናችሁ? ዮም ቴክ ዊዝ ኤርሚያስ በፋና ቴሌቪዥን ተጀምሯል። ዛሬ ለየት ባለ መንገድ ስለ አርቲፊሻል ኢንተለጀንስ እና አርቲፊሻል ኢንተለጀንስ ከፊውቸሪስቲክ ኮንሰፕቶች ጋር ወይም የወደፊቱ ዓለም ጋር ምን አይነት የአርቲፊሻል ኢንተለጀንስ ዘመን ይጠብቀናል፣ አርቲፊሻል ኢንተለጀንስ በዚሁ ከቀጠለ የወደፊቱ ዓለም ምን ይመስላል የሚለውን ለመዳሰስ እንሞክራለን። አዘጋጅና አቅራቢ ኤርሚያስ አለማየሁ ነኝ። አብራችሁን ቆዩ። ባሳለፍነው ሳምንት ሳይንቲስቶች አንድን መድኃኒት ለመስራት አመታት ይወስድባቸው የነበረውን ፕሮሰስ በአርቲፊሻል ኢንተለጀንስ ከአንድ ቀን ጊዜ ባነሰ እንዳጠናቀቀው የተለያዩ መረጃዎች እየወጡ ነው። የአርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት የምንለው ቴክኖሎጂ በአንድ ወቅት የሳይንስ ልቦለድ ወይም የተለያዩ ፊልሞች ላይ ብቻ የምናየው ጽንሰ ሀሳብ ብቻ ነበረ። በተለያዩ ፊልሞች ወይም ልቦለድ ታሪኮች ላይ ማሽኖች ማሰብ፣ ማሰላሰል፣ መማርና ውሳኔ መስጠት እንደሚችሉ ቀድመው ተገምተው ነበር። በአሁኑ ሰዓት አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት እውን መሆናቸው ብቻ ሳይሆን ብዙ በሰው ልጅ ብቻ የሚከወኑ ስራዎችን የሰው ልጅ ተክተው እየሰሩ ይገኛሉ ወይም እያገዙ ይገኛሉ። ለምሳሌ የተለያዩ የጥበብ ወይም ደግሞ የአርት ስራዎችን ኤአይ እየሰሩ ይገኛሉ። የሶፍትዌር ፕሮግራመሮችን ስራ ወስደው ለኮምፒውተር ኢንስትራክሽኖችን መስጠት ጀምረዋል። መድኃኒት ያልተገኘላቸውን የተለያዩ በሽታዎች መድኃኒትን ለማግኘት ሳይንቲስቶች እንዲያገኙት ምርምርን እያገዙ ይገኛሉ። ራሳቸውን በራሳቸው መኪኖች እንዲያሽከረክሩ እያደረጉ ይገኛሉ። እንዲሁም ለተለያዩ የስፔስ ኤክስፕሎሬሽን ወይም ደግሞ አሰሳዎች ጭምር ከዛ በተጨማሪ ለተለያዩ የወታደራዊ አገልግሎትም ጭምር የአርቲፊሻል ኢንተለጀንስ አገልግሎት እየሰጡ ይገኛሉ። እውነት ለመናገር እያንዳንዱ ዛሬ ላይ የምንጠቀማቸው የቴክኖሎጂ ውጤቶች በአርቲፊሻል ኢንተለጀንስ ፓወር የተደረጉ ናቸው። ለምሳሌ ስልካችሁን ፊታችሁን ተጠቅማችሁ ቁልፉን ስትከፍቱ የኦንላይን ስቶሮች የናንተን ፍላጎት መሰረት በማድረግ የተለያዩ ፕሮዳክቶችን ሪከመንድ ሲያደርጓችሁ፣ መኪና ስታሽከረክሩ የትራፊክ መንገድ ከሚጨናነቅበት ይልቅ የተሻለ አቋራጭ መንገድን የጉግል ማፕ ሪከመንድ ሲያደርጋችሁ እና የመሳሰሉት ነገሮችን ስትጠቀሙ እሱ በትክክልም አርቲፊሻል ኢንተለጀንስ ጥቅም ላይ እየዋለ መሆኑን ያሳየናል። ነገር ግን ምንድነው እሱ አርቲፊሻል ኢንተለጀንስ? እንዴት ነው እሱ የሚሰራውስ? ከሁሉም በላይ አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት እንዴት ነው የወደፊቱን አኗኗራችንን የሚቀይረው ወይም የተለየ ቅርጽ የሚያስይዘው? በመላው ዓለም ደረጃ አርቲፊሻል ኢንተለጀንስ በሰው ልጅ ታሪክ ከተሰሩ የቴክኖሎጂ ውጤቶች መካከል በፈጠነ ሁኔታ አድቫንስ እያደረገ ይገኛል። ትላልቅ የሚባሉ የቴክኖሎጂ ተቋማት ለአርቲፊሻል ኢንተለጀንስ ሪሰርች በቢሊየን የሚቆጠሩ ዶላሮችን ኢንቨስት እያደረጉ ይገኛሉ። ከዚህም በተጨማሪ ከትላልቅ የቴክኖሎጂ ተቋማት በተጨማሪ የተለያዩ ሀያላን ሀገራትም ጭምር የተሻለ የአርቲፊሻል ኢንተለጀንስ ሞዴልን ለመገንባት ውድድር ላይ ይገኛሉ። ነገር ግን ኤአይ ራሱ ምንድን ነው? የሰው ሰራሽ አስተውሎት ማሽኖች ወይም የኮምፒውተር ስርዓቶች የሰውን ልጅ የማሰብ ችሎታና ብልሃትን የሚጠይቅ ስራዎችን የሚሰሩበት ሂደት ነው። እነኚህ ስራዎችን በዋናነት ከልምዳቸው መማር፣ ንድፎችን መለየት ወይም ፓተርን ሪኮግኒሽን የምንላቸው፣ የተፈጥሮ ቋንቋዎችን መረዳት፣ ችግሮችን መፍታትና ውሳኔዎችን መስጠትም ይጨምራል። በሌላ አባባል ማሽኖች የሰውን ልጅ ሀሳብ ሲሙሌት የሚያደርጉበት ሂደት ነው ማለት ነው። ልክ እንደ ሌሎቹ የኮምፒውተር ሶፍትዌሮች ለኮምፒውተር ቀጥታ የሆነ የፕሮግራሚንግ ኮንሰፕቶችን ከመጻፍ ይልቅ ኮምፒውተር ላይ ያለው ስርዓት ኮምፒውተር ላይ በተቀመጠለት መረጃ መሰረት እንዲማሩ የምናደርግበት ሂደት ነው። ለምሳሌ ስለ ድመት ልናሰለጥነው ብንፈልግ ድመት 4 እግር ያላት እንስሳ ነች ብለን ጽፈን ከማሰልጠን ይልቅ የኮምፒውተር ሳይንቲስቶች አንድን ድመት በሚሊዮን የሚቆጠሩ የድመትን ምስል ለአርቲፊሻል ኢንተለጀንስ ሞዴላቸው ያሰለጥኑታል ማለት ነው። ኦቨርታይም በሰለጠነው ዳታ አንድን ድመት በሚሊዮን በሚቆጠሩ የድመት ምስሎች ስለሰለጠነ በስተመጨረሻም ድመት ምን አይነት ይዘት እንዳላት፣ ምን አይነት የአካላዊ ስትራክቸር እንዳላትም ጭምር አይደንቲፋይ ያደርጋል ማለት ነው። ሌላኛው በአርቲፊሻል ኢንተለጀንስ ላይ ፓወርፉል አፕሮች የምንለው የዲፕ ለርኒንግ ኮንሰፕት ነው። ይህም ዲፕ ለርኒንግ የምንለው ልክ የሰው ልጅ
አንድን ነገር የሚማርበትንና መረጃን የሚመዘግብበት መንገድ የኒውራል ኔትወርክ የሚባል ኮንሰፕት በውስጡ ይዟል። እነኚህ የኒውራል ኔትወርክ ኮንሰፕቶች ከፍተኛ የሆኑ መረጃዎችን በመተንተን ፓተርኖችን ለይተው የሚያውቁበት መንገድ አላቸው ማለት ነው። በዚህ ሁሉ መራቀቅ የተነሳ ታዲያ አርቲፊሻል ኢንተለጀንስ የተለያዩ ኢንዱስትሪዎች ላይ ጥቅም ላይ እየዋለ ይገኛል። ሆስፒታሎች በሽታን አስቀድመው እንዲለዩ የአርቲፊሻል ኢንተለጀንስ ሞዴሎችን ጥቅም ላይ እየዋሉ ይገኛሉ። አርሶ አደሮች አዘርታቸውን ለመቆጣጠርና አዘርታቸው መጨረሻ ላይ የሚሰጣቸውን የምርት መጠንንም ለመገመትም ጭምር የአርቲፊሻል ኢንተለጀንስ ሞዴሎችን ጥቅም ላይ እየዋሉ ይገኛሉ። ባንኮች የተለያዩ የፋይናንሻል ፍራውድ ወይም ደግሞ ማጭበርበሮችን ለማስቀረትና ስጋቶችን ለመቀነስ የአርቲፊሻል ኢንተለጀንስ ሞዴሎችን እየተጠቀሙ ይገኛሉ። ነገር ግን በዚህ ሁሉ መራቀቅ ውስጥ የአርቲፊሻል ኢንተለጀንስ ሞዴሎች እጅግ በጣም ብዙ ጥያቄዎችን እያስነሱ ይገኛሉ። ብዙ ተመራማሪዎች ነገሮችን ከፍ አድርገው ስለ ኤጂአይ ወይም ደግሞ አርቲፊሻል ጀነራል ኢንተለጀንስ የሚባለውንም ኮንሰፕት እውን ለማድረግ ምርምር ላይ ይገኛሉ። ይሄ ኮንሰፕት ደግሞ የሰው ልጅ መማር በሚችለው መረጃን መተንተን በሚችለውና ውሳኔዎችን መስጠት በሚችለው ደረጃ ልክ ማሽኖች ብልህና ስማርት ሲሆኑ ነው ማለት ነው። ይህ አይነቱ ቴክኖሎጂ እውን የሚሆን ከሆነ ምናልባትም ዛሬ ላይ የምንኖርበትን አኗኗር፣ የምናደርጋቸውን የግንኙነት መንገዶች፣ ስራዎቻችንን የምንከውንበት መንገድና አጠቃላይ ዓለም የያዘችውን ቅርጽ ወደ ተለየ መንገድ ያሸጋግረዋል ተብሎ ይጠበቃል። ጀነራል አርቲፊሻል ኢንተለጀንስ የሚባለው ኮንሰፕት እውን የሚሆን ከሆነ እስከ ዛሬ ድረስ መፍትሄ ያላገኙትን ችግሮች ኤአይ ሊፈታቸው ይችላል ተብሎ ይጠበቃል። ለምሳሌ የአየር ንብረት ለውጥ፣ መድኃኒት ያልተገኘላቸው በሽታዎችን መድኃኒት ሊያገኝ ይችላል። ምክንያቱም ከሰው ልጅ በተሻለ ነገሮች ላይ ስማርት ወይም ብልህ የሚሆን ከሆነ የኤአይ ራሱን የቻለ ሳይንቲስት ወይም ተመራማሪ ሊሆን ስለሚችል መድኃኒቶችን ሊያገኝ ይችላል ማለት ነው። የኃይል እጥረቶችን ወይም ደግሞ ኢነርጂ ሾርቴጆችንም ጭምር ኤጂአይ እውን የሚሆን ከሆነ ይፈታል ተብሎ ይጠበቃል። እናም የመሳሰሉትን ታላላቅ የሚባሉ ችግሮችን በአርቲፊሻል ኢንተለጀንስ አማካኝነት ሊፈቱ ይችላሉ የሚባሉ ፎርካስቶች አሉ። ጀነራል አርቲፊሻል ኢንተለጀንስ እውን የሚሆን ከሆነ የተለያዩ ትሬቶች ወይም ደግሞ ስጋቶችንም ያመጣል ተብሎ እየተፈራ ይገኛል። ብዙ ኤክስፐርቶች ስጋታቸውን የሚያስቀምጡት ብዙዎቻችሁ ልትገምቱ እንደምትችሉት የስራ አጥነት አንደኛው ነው። ያልተጠበቁ ማሽኖችን ማምረትም እንደዛው ነው። እናም የመሳሰሉት ነገሮች አሉ። ምናልባት አርቲፊሻል ኢንተለጀንስ ሁሉንም ነገር በሰው ልጅ ስታንዳርድ ልክ ማሰብ የሚችል ማሰላሰልና ውሳኔዎችን በራሱ ያለምንም የሰው ልጅ ጣልቃ ገብነት የሚወስነው ሞዴል ወይም የኤአይ ቱል እውን የሚሆን ከሆነ ተቆጥረው የማያልቁ ነገሮች ወደፊት ይቀየራሉ ተብሎ ይጠበቃል። እነሱን ወደ በኋላ ላይ አስዳስሳቸዋለሁ። ያለምንም የሰው ልጅ ጣልቃ ገብነት ራሱን በራሱ ከስህተቶቹ የሚማር ራሱን የሚያሻሽልና ውሳኔዎችን ከሰው ልጅ በተሻለ የሚሰጥ የኤአይ ሞዴል እውን የሚሆን ከሆነ የወደፊቱን የምንኖርበትን አኗኗር ሙሉ በሙሉ ይቀይረዋል። አርቲፊሻል ኢንተለጀንስ ለትላልቅ የቴክኖሎጂ ተቋማት ብቻ አይደለም። በመላው ዓለም ደረጃ ያሉ ሀገራት ሀገራዊ እድገታቸው ላይ የወታደራዊ ጥንካሬያቸው ወይንም ደግሞ ሀገራዊ ደህንነታቸው ላይም ጭምር አርቲፊሻል ኢንተለጀንስ የሚያጠናክርላቸው መንገድ ለመፈለግ ኤአይን ኤክስፕሎር እያደረጉ ይገኛሉ። አርቲፊሻል ኢንተለጀንስ በእያንዳንዳችን በዙሪያችን አለ። ብዙዎቻችን ስለ አርቲፊሻል ኢንተለጀንስ ምንነቱ ላንረዳው እንችል ይሆናል። ነገር ግን አንድ ነገር ግልጽ ነው። አርቲፊሻል ኢንተለጀንስ የወደፊቱ ቴክኖሎጂ አይደለም። በእያንዳንዱ ውሏችን ላይ የእያንዳንዱ የምናደርጋትን ነገር ኤአይ ተጽዕኖ እያደረገብን ይገኛል። ቅድም እንዳልኳችሁ አርቲፊሻል ኢንተለጀንስ አሁን ካለው ወይም አሁን እየተገለገልንባቸው ከምንገኛቸው የኤአይ ሞዴሎች በተሻለ ነገሮች ላይ ስማርትና ብልህ የሚሆኑት በመላው ዓለም ደረጃ እውን የሚሆኑ ከሆነ ወደፊት ይቀየራሉ ተብለው የሚታሰቡትን ነገሮች አንዳንዶቹን ልንገራችሁ። የመጀመሪያው የአርቲፊሻል ኢንተለጀንስ ሳይንቲስቶች እውን ይሆናሉ ተብሎ ይጠበቃል። ለምሳሌ አርቲፊሻል ኢንተለጀንስ ከሰው ልጅ በተሻለ ነገሮችን በፈጠነ ሁኔታ የሚማር ከሆነ ያለምንም የሰው ልጅ ጣልቃ ገብነት ራሱን በራሱ ውሳኔ የሚሰጥ ከሆነ ኤአይ ራሱን በራሱ አዳዲስ እውቀቶችን ዲስከቨር ያደርጋል ተብሎ ይጠበቃል። ለምሳሌ አዳዲስ መድኃኒቶችን ኤአይ ራሱ ዲስከቨር ሊያደርግ ይችላል ተብሎ ይጠበቃል። ማለትም እስካሁን ድረስ መድኃኒት ያልተገኘላቸው በሽታዎች ለምሳሌ የካንሰር በሽታ ሊሆን ይችላል፣ የኤችአይቪ በሽታ ሊሆን ይችላል። እነሱና የመሳሰሉትን እንዲሁም የክሮኒክ በሽታዎችን መድኃኒት ሊያገኝ ይችላል ተብሎ ይጠበቃል። የአርቲፊሻል ኢንተለጀንስ ሳይንቲስቶች እውን የሚሆኑ ከሆነ አዳዲስ ማቴሪያሎችን ኤአይ ያለምንም የሰው ልጅ ጣልቃ ገብነትም ሊያመርት ይችላል ተብሎ ይጠበቃል። ለምሳሌ የተለያዩ የጦር መሳሪያዎችን ሊሆን ይችላል። ቅድም እንዳልኳችሁ የአየር ንብረት ለውጥንም ጭምር ሊፈታ ይችላል ማለት ነው። ሌላኛው አርቲፊሻል ኢንተለጀንስ እውን የሚሆን ከሆነ የዲጂታል ትዊን አርቲፊሻል ኢንተለጀንስ እውን ይሆናል ተብሎ ይጠበቃል። ዲጂታል ትዊን የምንለው በኤአይ ፓወርድ የሆነ የቨርቹዋል ትዊን ማለት ነው። የሰዎች የከተሞች ወይም የኮምፒውተር ሲስተሞች
የምናባዊ ኮፒያቸው ማለት ነው። ለምሳሌ አንድ ከተማ ከመገንባቱ በፊት ከተማው ምን እንደሚመስል የከተማው ኢንፍራስትራክቸር ከመገንባቱ በፊት አስቀድመን ሲሙሌት የምናደርግባቸውን ነገሮች እውን ሊሆን ይችላል። ጀነራል አርቲፊሻል ኢንተለጀንስ እውን የሚሆን ከሆነ የተለያዩ ዓለም አቀፍ ወረርሽኝ ወይም የአውትብሬክስ የምንላቸውን በሽታዎች ቀድሞ ሊተነበይ ይችላል። ናሽናል ኢኮኖሚን ጨምሮ ማኔጅ ሊያደርግም ይችላል። ከዓመታት በኋላ እውን ይሆናል ተብሎ የሚጠበቀው ቴክኖሎጂ ደግሞ የአውቶኖመስ ገቨርናንስ ጉዳይ ነው። እሱም አርቲፊሻል ኢንተለጀንስ እንደ አንድ የፓርላማ አባል መንግስታት የተለያዩ ፖሊሲዎችን ሲያወጡ ፊድ በሚያደርጉት መረጃ መሰረት መንግስታት የተሻለ ፖሊሲዎችን ሜክ እንዲያደርጉ ኮንሰልት ያደርጋል ተብሎ ይጠበቃል። አርቲፊሻል ኢንተለጀንስ የተለያዩ የተወሳሰቡ የትራፊክ መንገዶችን ማኔጅ ያደርጋሉ ተብሎ ይጠበቃል። ከዚህ በተጨማሪ የተለያዩ ወንጀሎችን አስቀድመው መገመት ይችላሉ ማለት ነው። የተለያዩ የመንግስትን ታክስ ሲስተሞችንም ጭምር ኦፕቲማይዝ ሊያደርጉ ይችላሉ። ቅድም እንዳልኳችሁ ለተለያዩ የፖሊሲ ዲሲሽን ወይም የፖሊሲ ውሳኔ ላይ አርቲፊሻል ኢንተለጀንስ አድቫይዝ ሊያደርጉ ይችላሉ ማለት ነው። ሌላኛው ጀነራል አርቲፊሻል ኢንተለጀንስ እውን የሚሆን ከሆነ ብዙዎቻችሁ የምታውቁት የሂውማን ብሬን ኢንተርፌስ ቴክኖሎጂ እውን ሊሆን ይችላል ተብሎ ይጠበቃል። በነ ኤለን መስክ የተጀመረውን ብዙዎቻችሁ የምታውቁት የሰው ልጅ ጭንቅላት ከአርቲፊሻል ኢንተለጀንስ ጋር ኮኔክት ማድረግ። ለምሳሌ አንድን ኮምፒውተር አክሰስ ለማድረግ ብትፈልጉ ምንም አይነት ማውዝ ሳትጠቀሙ ወይም ከኮምፒውተራችሁ ጋር ምንም አይነት ፊዚካል አታችመንት ሳይኖራችሁ የኮምፒውተር ፓስዋርዳችሁንና ኮምፒውተራችሁ ውስጥ ያሉትን ፋይሎች በሙሉ አይምሮአችሁ ውስጥ በማሰብና ኢማጂን በማድረግ ብቻ አክሰስ ብታደርጓቸውስ? ይሄ ሂውማን ብሬን ኢንተርፌስ ይባላል። ትንሽ ቆየት ያለ የቴክኖሎጂ ኮንሰፕት ነው። በአርቲፊሻል ኢንተለጀንስ ሲታገዝ ደግሞ የተለየ ሁኔታን ይፈጥራል። ከዚህ በተጨማሪ ስለ ሂውማን ብሬን ኢንተርፌስ በኤአይ ፓወርድ የተደረገውን ስናስብ የፓራላይዝድ የሆኑ ሰዎችንም የሞቢሊቲ ስራ ይሰራል ተብሎ ይታሰባል። እሱ ምንድነው? በተለያየ መንገድ እግራቸው እጃቸውን ለማዘዝ የተቸገሩ ሰዎችን የሂውማን ብሬን ኢንተርፌስ ቴክኖሎጂን በመጠቀም ወደ ነበሩበት ወይም ተፈጥሯዊ ይዘታቸው የመመለስ ስራን ኤአይ ያግዛል ተብሎ ይጠበቃል። ከዚህም በተጨማሪ ቅድም እንዳልኩት ኢንስታንት የሆነ ከማሽኖች ጋር የሚደረጉ ኮሚኒኬሽኖች እውን ይሆናሉ ተብሎ ይጠበቃል። ጀነራል አርቲፊሻል ኢንተለጀንስ እውን የሚሆኑ ከሆነ ኤአይ ጀነሬትድ የሆነ ኢኮኖሚም እውን ሊሆን ይችላል ተብሎ ይጠበቃል። አንድ አርቲፊሻል ኢንተለጀንስ ቱል ፉሊ አውቶሜትድ የሆነ ኢንዱስትሪን ክሪኤት ሲያደርግ ራሱ የሰው ልጅ በራሱ ጭንቅላት በራሱ ዕውቀት የሰራው አንድ ማሽን ወይም የኮምፒውተር ሲስተም ተመልሶ የሰው ልጅ ብቻ የሚያደርጋቸውን ነገሮች ኤአይ ኢንዲፔንደንትሊ ያለምንም ጣልቃ ገብነት ራሱ ለማድረግ ሲሞክር፣ ለምሳሌ የአርቲፊሻል ኢንተለጀንስ ፋክተሪስ ወይም ፋብሪካዎች፣ የአርቲፊሻል ኢንተለጀንስ ፋይናንሻል ንግድ ሲስተሞች፣ የአርቲፊሻል ኢንተለጀንስ ሚዲያና ኢንተርቴንመንት ነገሮች እውን ይሆናሉ ተብሎ ይጠበቃል። በእርግጥ ከሚዲያና ኢንተርቴንመንት ጋር ተያይዞ በአሁኑ ሰዓት የተለያዩ ኮማንዶችን ወይም አርቲኩሌትድ የሆኑ ኢንስትራክሽኖችን ለአርቲፊሻል ኢንተለጀንስ ሞዴሎች በመስጠት የተለያዩ የመዝናኛ ቪዲዮዎችን ወይም ኢሜጆችንም ኦዲዮም ሚውዚክ የመሳሰሉትን ነገሮች ጀነሬት እያደረገን እንገኛለን። ነገር ግን ከኢትዮጵያውያን ባህል አኗኗር እና ቋንቋችን ጋር ከእያንዳንዱ የኑሮ ዘያችን ጋር ሪዞኔት የሚያደርጉ መልቲሚዲያ ኮንተንቶችንስ ኤአይ ኢንዲፔንደንትሊ አስቦልን በራሱ ጊዜ አልበሞችን ቢለቅ፣ በራሱ ጊዜ ፊልሞችን ቢሰራ፣ በራሱ ጊዜ ተከታታይ ወይም ሲሪየስ ድራማዎችንስ ኤአይ ቢሰራ፣ ጀነራል አርቲፊሻል ኢንተለጀንስ እውን የሚሆን ከሆነ ይህ አይነት ነገሮች እውን ይሆናሉ ማለት ነው። ጀነራል አርቲፊሻል ኢንተለጀንስ እውን የሚሆን ከሆነ ሌላኛው አውቶኖመስ የሆነ የሳይበር ዲፌንስ እውን ይሆናል ማለት ነው። አርቲፊሻል ኢንተለጀንስ ጀነራል ወይም ጀነራሊ ልክ እንደ ሰው ልጅ ነገሮችን ከስህተቱ መማር የሚችል መረጃዎችን ራሱን ችሎ መተንተን የሚችልና ውሳኔዎችን ከሰው ልጅ በተሻለ ያለምንም የሰው ልጅ ጣልቃ ገብነት የሚሰጥ ከሆነ ከሳይበር ጋር የሚገናኙ የተለያዩ ትሬቶችን አስቀድሞ ዲቴክት በማድረግ ራሱን በራሱ የመከላከልና የማጥቃት ስራ ሊሰራ ይችላል። ከዚህ በተጨማሪ ስጋት ያለበትን ትሬቶች የቴክኖሎጂ ኢንፍራስትራክቸሮች ኤአይ ቀድሞ ዲቴክት በማድረግ ራሱ ጥቃቱን ኒውትራላይዝ ማድረግ ወይም የማስቀረት ስራም ይሰራል ተብሎ ይጠበቃል። አርቲፊሻል ኢንተለጀንስ ጀነራል የሆነው እውን የሚሆን ከሆነ ከሳይበር ሴኩሪቲ ፐርስፔክቲቭ የናሽናል ቴክኖሎጂካል ኢንፍራስትራክቸሮችን ዲፌንድ የማድረግና
ፕሮቴክት የማድረግ ስራን ይሰራል ተብሎ ይጠበቃል። አሁንም ጀነራል አርቲፊሻል ኢንተለጀንስ የሚባለው ቴክኖሎጂ ዓለም ላይ እውን የሚሆኑ ከሆነ ኤአይ ጀነሬትድ የሆኑ ኔሽኖችም ጭምር እውን ሊሆኑ ይችላሉ ተብሎ ይጠበቃል። ሀገራት ኤአይ ፓወርድ የሆኑ የስማርት ሲቲዎችን ፕሮቪንስ ወይም ግዛቶችንም ጭምር በኤአይ አማካኝነት ዲስከቨር ሊያደርጉ ወይም ሊፈጥሩ ይችላሉ ማለት ነው። የተለያዩ ስማርት የሆኑ የግብርና ሲስተሞችን፣ የተለያዩ በጤና ተቋም የሚደረጉ ምርመራዎችንም ጭምር ኤአይ ያለምንም የሰው ልጅ እገዛ ኢንዲፔንደንትሊ በተሰጠውና በሰለጠነው መረጃ መሰረት ምርመራዎችን ወይም ምርምሮችንም ሊያካሂድ ይችላል ማለት ነው። ከዚህ በተጨማሪ አርቲፊሻል ኢንተለጀንስ ቤዝድ የሆኑ የኤዱኬሽናል ሲስተሞች እውን ሊሆኑ ይችላሉ። እውነት ለመናገር በዚህ ሰዓት የሀገራት የሚከተሉት የናሽናል ካሪኩለም ትልቅ ፈተና እየተፈተነ ያለበት ዘመን ላይ እንገኛለን። አርቲፊሻል ኢንተለጀንስ ጀነራል አርቲፊሻል ኢንተለጀንስ የሚባለው ሌቭል ላይ ሳይደርስ ገና አሁን ላይ ያለውን የከረንት ትምህርት ሲስተሙን አፌክት እያደረገው ይገኛል። በእርግጥ የበሰሉና ለነገሮች በተለየ መንገድ ብልሃት ያላቸው ተማሪዎች አሁን ላይ ያሉትን የአርቲፊሻል ኢንተለጀንስ ሞዴሎች የተሻለ ምርታማነትና ተወዳዳሪ እንዲሆኑ እየተጠቀሙበት ይገኛሉ። በዛው ልክ ትንሽ ነገሮችን የሚያውቁ የተሻለ ነገሮችን እንዳያውቁ እንቅፋት እየሆነ እያሰነፋቸው እንደሚገኝ ያፈጠጠ ሀቅ ነው። ነገር ግን ኤአይ እውን ቢሆን ደግሞ ሊፈጠር የሚችለውን ማሰብ ነው። ጀነራል አርቲፊሻል ኢንተለጀንስ የሚባለው እውን የሚሆን ከሆነ ራሱ አርቲፊሻል ኢንተለጀንስ ያለምንም የሰው ልጅ እገዛ ያለምንም ጣልቃ ገብነት ራሱን በራሱ ሞዴሎቹን ሊያሻሽል ይችላል ተብሎ ይጠበቃል። ያ ማለት አርቲፊሻል ኢንተለጀንስ ኤአይ የሚባለው ሞዴል የተጻፈለትን አልጎሪዝም የተሻለ ለማድረግ ራሱን በራሱ አልጎሪዝሞቹን ሪፋይን እና ሪፋክተር ያደርጋል ማለት ነው። ብዙዎቻችሁ ወደ ፕሮግራሚንግ የተጠጋችሁ ሰዎች ስለ ሪከርሲቭ ቴክኖሎጂ ታውቁታላችሁ። ይሄ እውን የሚሆን ከሆነ ደግሞ ሪከርሲቭ ሰልፍ ኢምፕሩቭመንት የሚባለውን ኮንሰፕት ኤአይ ጥቅም ላይ ያውለዋል ማለት ነው። ጀነራል አርቲፊሻል ኢንተለጀንስ ወደፊት እውን የሚሆን ከሆነ ሌላኛው ኤአይ ፓወርድ የሆኑ የተለያዩ ቴክኖሎጂዎች እውን ይሆናሉ ማለት ነው። ያ ማለት አርቲፊሻል ኢንተለጀንስ የራሱን ኮምፒውተር ዲቨሎፕ ሊያደርግ ይችላል። አዳዲስ የኢነርጂ ሲስተሞችን፣ አዳዲስ ከተማዎችን፣ አዳዲስ የስፔስ ኤክስፕሎሬሽን ጋር የሚገናኙ ቴክኖሎጂዎችንም እውን ሊያደርግ ይችላል። አርቲፊሻል ኢንተለጀንስ ጋር ተያይዞ ያሉት ሩመሮች፣ ስጋቶችና በረከቶች በአንድ ጊዜ መላው ዓለም ላይ አጥለቅልቀውታል። ወደድንም ጠላንም በቀጥታም ሆነ በተዘዋዋሪ እያንዳንዳችን ከአርቲፊሻል ኢንተለጀንስ ጋር ግንኙነት አለ። በተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ስንሄድ የትኛው ትክክል ምስል እንደሆነና የትኛው ኤአይ ጀነሬተር የሆነ ምስል እንደሆነ የትኛው ትክክለኛ ድምፅ እንደሆነና ኤአይ ያመነጨው ድምፅ እንደሆነ የትኛው ትክክል የሆነ ኮንተንት እንደሆነና የትኛው በትክክል በሰው ልጅ የተጻፈ ይዘትና ኤአይ ያመነጨው ይዘት መሆኑን መንግስታት የሚሰጡትን ውሳኔዎች ትክክለኛ መረጃዎችንም የምንቀባበልበትን ዘመን ብቻ ሳይሆን ስራዎቻችንን የምንከውንበትንም መንገድ አርቲፊሻል ኢንተለጀንስ ሙሉ በሙሉ እየቀየረው ይገኛል። ጥያቄው አርቲፊሻል ኢንተለጀንስን እንዴት አድርገን እንጠቀመው ሳይሆን ጥያቄው አርቲፊሻል ኢንተለጀንስ ወደፊት የሚቀርጸውን የሚፈጥራቸውን ዓለማቶች ቁጭ ብለን መጠበቅ ነው ወይስ አርቲፊሻል ኢንተለጀንስ ኢንዱስትሪውን መረዳት መሞከር ነው? መልሱን ለእናንተ ትቼዋለሁ። ጀነራል አርቲፊሻል ኢንተለጀንስ ዓለም ላይ እውን ቢሆን ሊሆኑ ወይም ሊፈጠሩ ይችላሉ ተብለው የሚታሰቡት ነገሮች ተቆጥረው አያልቁም። ለምሳሌ ኤአይ እያንዳንዶቹን ነገሮች ከሰው ልጅ በተሻለ ስማርት የሚሆን ከሆነ፣ ከሰው ልጅ በተሻለ ከስህተቱ የሚማር ከሆነ፣ ከሰው ልጅ በተሻለ ለነገሮች ጥልቀት የሆነ መረዳት የሚኖረው ከሆነ ምናልባትም ዓለምን በተሻለም ብቻ ሳይሆን በመጥፎም ሊያውካት ይችላል ተብሎ ይጠበቃል። ለምሳሌ ኤአይ የራሱን የሆነ ጦር መሳሪያ ቢያመርትስ? ኤአይን ተጠቅመው ሀገራት የተሻለ ኤአይ ሞዴል ካላቸው የኒውክለር ቦምቦችን ማብላያ ቢሰሩስ? ለዚህም ነው የተለያዩ ሀያላን ሀገራት መሪዎችም ጭምር ትልቁን ኢንቨስትመንታቸውን ወይም ትኩረታቸውን የሀገራችን ኢትዮጵያ መሪዎችን ጨምሮ አርቲፊሻል ኢንተለጀንስ ላይ እያደረጉ የሚገኙት። አርቲፊሻል ኢንተለጀንስ የሀገራት ኢኮኖሚን መለካካት ብቻ ሳይሆን የወደፊቱን ዓለም መጻኢ ዕድልም የሚወስን የቴክኖሎጂ ቁስ ነው። ስለ ጀነራል አርቲፊሻል ኢንተለጀንስ በትክክልም ኤአይ ያለበት ዘመን ላይ ብንደርስ
ምን አይነት ነገሮች ሊቀየሩ ይችላሉ፣ ምን አይነት የሆኑ ነገሮች እውን ሊሆኑ ይችላሉ ተብሎ የሚታሰቡትን የተለያዩ ፕሮባቢሊቲዎች የመሆን እድላቸው ግን እጅግ በጣም ከፍተኛ የሆነና በቴክኖሎጂካል ፎርካስቶችም ጭምር የተቀመጡትን መረጃዎች የዳሰስንበት ክፍል ይህንን ይመስል ነበር። ዮምቴክ ዊዝ ኤርሚያስ በፋና ቴሌቪዥን ዘወትር ሮብ በዚህ ሰዓት በየሳምንቱ መተላለፉን ይቀጥላል። ሳምንት በሌላ ርዕስ በሌላ ፕሮግራም እንገናኛለን። አዘጋጅና አቅራቢ ኤርሚያስ አለማየሁ ነበርኩ። እስከ ሳምንት፣ መልካም ሳምንት።